አጭበርባሪዎች ነበሩ፣ አሉ፣ ወደፊትም ይኖራሉ። አሁን ከማህበራዊ ሚዲያ መጎልበት ጋር ተያይዞ የማጭበርበሪያ አይነቱም ብዛቱም ጨምሯል። እስቲ በታሪክ ውስጥ የነበሩ ታላቅ የማጭበርበር ድርጊቶችን እንመልከት። አንደኛ፣ ቪክተር ሉስቲንግ ይባላል። ፈረንሳዊ ነው። ራሱን እንደ መንግስት ባለስልጣን አስተዋውቆ ብረታ ብረት ሻጮችን አንድ ነገር አሳመናቸው። የፓሪስ አይፈል ታውል ስላረጀ መንግስት ለሽያጭ እንዳቀርበው አሳመናቸው። ታውሩ ባለበት በብዙ ፍራንክ ሸጠው በኋላ ገንዘቡን ይዞ ወደ ኦስትሪያ ተሰደደ። ሁለት ቻርልስ ፖንዚ ይባላል። ፒራሚድ ስካምን የጀመረው እሱ ነው። እንዲያውም በዚህ በጣም ታዋቂ ከመሆኑ የተነሳ ይህ አይነት የማጭበርበር ዘዴ ፖንዚ ስኪም ይባላል። ጉዳዩ ቀላል ነው። ኢንቨስተሮች ገንዘባቸውን ኢንቨስት እንዲያደርጉ ያሳምንና ከአዳዲስ ኢንቨስተሮች የወሰደውን ገንዘብ ለበፊቶቹ ኢንቨስተሮች ይከፍላል። እንደዚህ እያጭበረበረ በየቀኑ እስከ $250,000 ያገኝ ነበር። 3 ፍራንክ ቢግኔል ጁኒየር ይባላል። ሲያሻው ፓይለት፣ ሲያሻው ጠበቃ፣ ሲያሻው ዶክተር፣ ሲያሻው ደግሞ የዩኒቨርሲቲ ፕሮፌሰር እየሆነ ብዙዎችን አሞኝቷል። ታሪኩን የሚመለከት መጽሐፍ ተጽፎለታል፣ ፊልም ተሰርቶለታል። ካች ሚ ኢፍ ዩ ካን የሚል ፍራንክን ሆኖ የሚተውነው ሊዮናርዶ ዲካፕሪዮ ነው። እንዲሁም ደግሞ በሀገራችን ያለው አንደኛው በዚህ ጉዳይ ያለው አጭበርባሪ ዶክተር ፍስሐ እሸቱ ይባላል። በኢትዮጵያ የመጀመሪያው የግል ዩኒቨርሲቲ ዩኒቲ ይባላል። ከጥቂት ዓመታት በፊት ዩኒቨርሲቲውን ለአላሙዲ በ60 ሚሊዮን ብር ሸጦ አሜሪካ ገባ። አሜሪካ ገብቶ የጀማመራቸው ኢንቨስትመንቶች አልተሳኩለትም። ያለውን ገንዘብም ጨረሰ። ተመልሶ ወደ አዲስ አበባ መጣና ፐርፐስ ብላክ የተሰኘ ድርጅት ከፈተ። ድርጅቱ በሪል ስቴትና በእርሻ ላይ ስራ ላይ የሚሰማራ ነው። ፐርፐስ ብላክ በማይታመን ዋጋ በመሃል አዲስ አበባ ቤት ሰርቶ እንደሚሸጥ ማስታወቂያ ሲናገር ብዙዎች ቋመጡ። ያላቸውን ገንዘብ አሟጠው ከፈሉ። በኋላ ዶክተር ፍስሐ በቢሊዮን የሚቆጠሩ ብሮችን ከሰበሰበ በኋላ ገንዘቡን ይዞ ወደ አሜሪካ ተሰወረ። በርኒ ማዶፍ ይባላል። እስካሁን ከተፈጸሙት የፖንዚ ስኪም ትልቁ ነው። ማጭበርበሪያው ቀላል ነው። አዳዲስ ኢንቨስተሮች የሚፈጽሙትን ክፍያ ለቀድሞ ኢንቨስተሮች ይከፍላል። በዚህ ዘዴ $65 ቢሊዮን አጭበርብሯል። የተደረሰበት የ2008 የኢኮኖሚ ቀውስ ጊዜ ነው። ቀውሱ ባይፈጠር ከዚህም በላይ አጭበርብር ነበረ። የሰውና የዝንጀሮ ቅድመ አያት አንድ ነው። ነገር ግን በሁለቱ መካከል ጠፍቶ የቀረ አገናኝ አለ ብለው አንትሮፖሎጂስቶች ያምናሉ። በ1912 የጠፋው ሊንክ ተገኘ። ነገር ግን ይህ ሊንክ የሐሰት ነበር። ለ40 ዓመታት አንትሮፖሎጂስቶችን ያሞኘው ሊንክ ሰው ሰራሽ ነበር። ማክግሪጎሪ የተባለ ስኮቲሽ ደግሞ ደቡብ አሜሪካ ውስጥ ፖሊዥያ የምትባል ሀገር አለችም ብሎ በረብጣ ብር ለእንግሊዝ ሰፋሪዎች ሸጦላቸዋል። በኋላ ሲታይ ሌላ ሀገር ውስጥ የሚገኝ ጫካ ነው። ሁለት አሜሪካውያን የአልማዝ ክምችት ያገኛሉ። ያገኙትን አልማዝ ለኢንቨስተሮች ያሳዩና ብዙ ገንዘብ ኢንቨስት እንዲደረግ ያሳምናሉ። በኋላ ሲጣራ አልማዝም የለም፣ ኢንቨስትመንትም የለም። ተራ አጭበርባሪዎች ናቸው። አልማዙን ማንም በሌለበት ሜዳ ላይ ተክሉትና ኢንቨስተሮችን ይሸውዳሉ። ሌላ በጣም የተለመደ የማጭበርበሪያ ስለባቸው ኢሜል ይደርሳቸዋል። አጭበርባሪው ብዙ ብር እንዳለው ይገልጽና ነገር ግን ገንዘቡ በውጭ ሀገር ባንክ እንደሆነ ወደ ሀገር ቤት ለማስገባት የሚፈጸም ክፍያ እንዲፈጽሙለት በመጨረሻም ከገንዘቡ እንደሚያካፍላቸው ቃል ይገባል። አሁን በዚህ የሚሸወድ ባይኖርም በዚህ ዘዴ ሰለባዎች ብዙ $1 ቢሊዮን ተጭበርብረዋል። አና ሶርኪን ትባላለች። ጀርመናዊት ቢሊዮነር ነች። ሀብቷን በውርስ ያገኘችው በቅርቡ ነው። በ2016 ኒውዮርክ መጣች። ኒውዮርክ ውስጥ በቅንጡ ሆቴሎች እያረፈች የግል በረራ እያደረገች ስትዝናና ከረመች። ቤሳቤስቲን ሳትከፍል ውርሷን እስክትቀበል ቆየች። በመጨረሻ ሲታወቅ ቢሊዮነር አይደለችም፣ ውርስም የላትም። ህገወጥ ዶክመንት እየሰራች ባንኮችን፣ ሆቴሎችን አሞኝታለች። ሰውየው በከተማችን ታዋቂ ባለሀብት ነው። ጥቂት ሰዎች ይጠጉትና ሜርኩሪ ትገዛለህ ወይ ይሉታል። አልገዛም። ሀሳብን ከቀየርክ ብለው ስልክ ቁጥሩን ይሰጡታል። ከ6 ወራት በኋላ ሌሎች ሰዎች ይቀርቡትና ሜርኩሪ መግዛት ፈልገን ነበር፣ የሚሸጥበትን ታውቃለህ? ስልኩን አውጥቶ የመጀመሪያዎች ሰዎች ጋር ይደውላል። ሜርኩሪ አለ? አዎ አለ። መግዛት ፈልጌ ነበረ። ይቻላል። ዋጋው ስንት ነው? 4 ሚሊዮን። ገዢዎቹን ሽንት ገዛላችሁ ብሎ ሲጠይቃቸው 8 ሚሊዮን አሉት። በቃ ጥሩ እገዛችኋለሁ አምጡ አላቸው። ሜርኩሪው መጣ።
ሻጭና ገዢ ተገናኙ። ሻጮች ሜርኩሪውን አውጥተው ለገዢዎቹ አሳዩ። ሜርኩሪ መሆኑን አረጋገጡ። ሰውየው የ4 ሚሊዮን ክፍያ ፈጸመ። ሜርኩሪውን ተቀበለ። ቀናት አለፉ። ለገዢዎች ሲደውልላቸው ስልካቸው አይሰራም። ሜርኩሪ ተብሎ የተሰጠውን ነገር ለባለሙያዎች ሲያሳይ ተራ ድንጋይ ሆኖ ተገኘ። ለካስ ገዢም ሻጭም አንድ ላይ የሚሰሩ አጭበርባሪዎች ነበሩ። በሬ ሆይ በሬ ሆይ ሳሩን አየህና ገድሉን ሳታይ። በመጨረሻ የምንረዳው ነገር ማንም ቢሆን ካልተስገበገበ አይሸወድም።